አወንታ የራስሽ ጉዳይ አያገባኝም። አወንታ በርሲሳ እግዚአብሔር ምስክሬ ነው። አወንታ በርሲሳ እኮ ማለት ነው የእነሱ አፍ እኮ ነው። አወንታ በርሲሳ አለላቸው ይመጣል፣ ይከፈላል፣ ይናገራል። አወንታ በርሲሳ የሚለው ስም በረከት ወርቁ አደራ በተባለች ግለሰብ ሲጠራ ይህን ያህል ደባሪ ነው እንዴ? ይኸው ዛሬ መጥቻለሁ፣ ቀጥሬሃለሁ። አወንታ መታ መግለጽ ነበረብህ። መታ እኔ ሰነድ አምጥቼ ሞግትክ ነበር። አንተ ግን አንድ ሰነድ የለም፣ እየተከፈለ እየመጣ ስለኔ ትለፈልፋለህ። መንግስት እስኪ ንገረኝ ከምፈልጋቸው በአደገኛ ወንጀል ከምፈልጋቸው 4 ግለሰቦች መካከል አንዷ ናት። ስለዚህ ከተደበቅሽበት ጎሬ ወጥተሽ ነይ ብሎ ጥሪ ያወጣላትን ሴት እንዴት ላይ ያወራታል ብለህ ገመትከኝ? እንዳወራላት ፈልገህ ምን አይነት ሚስጥር እንድነግራት ፈልገህ? 20 ሚሊዮን ብር 20 ሚሊዮን ቢያልኩ ይላል እንዴ? 5000 ብር ተልኮለት የተቀበለውን 5000 ብር ለሁሉም ብር የወሰደውን እኮ ላኩል። 5000 ብር አነሰ። 5000 ብር ብቻ በዶላር አልነበር እንዲሰጡት ያልሽው ከመቶ ደግሞ መንዝረት በብር አመጣሽው። ብር ካልሰጠሽኝ ብሎ የጻፈልኝን እኔ አላሳየውም። በራሱ ስክሪንሾት አላረኩም። ቁጥሩ እሱ አይደለም። ብር ካልሰጠሽኝ ስምሽን አጠፋለሁ ብሎ የጻፈልኝን ስክሪንሾት አድርጌ አልሰጠው። ውሸት ቁም ሲሄድ እግር አውጥቶ ቁም ሲሄድ እስኪ እንደ ሰው ሰርተህ ብላ። አንዴ ኦዲተር ነኝ ትላለህ፣ አንዴ ኮሚሽነር ነኝ ትላለህ፣ አንዴ ኮሎኔል ነኝ ትላለህ። ምንም አይደለም። በቃ አልተማርክም። ምንም ማለት አይደለም። እየለፈለፍክ ነው የምትበላው። እግዚአብሔር ከፍቶልሃል። በቃ እየተከፈተልህን ብላ። በቃ ተፈቅዶልሃል። የሆኑ ሰዎች ግን ጥቆማ ሰጥተው ቪዲዮን ሰርቻለሁ አላቸው ለፌዴራል ፖሊሶች። ተናደዱ። በጣም ታውቃለህ፣ በጣም ተናደዱ። ያላየኸው ነው እንደምታወራው አሉት። ያልሰማኸው ነው እንደምትናገረው። እኛ ስራችንን ሰርተን ጥንቅቅ ሰርተን አሁን ድግስ ላይ ነን፣ ልደት ላይ ነን። አትረብሹ። መደበቁ አማራጭ አይደለም። ሄደሽ እጅሽን ሰርተሽ የራስሽ ጉዳይ አያገባኝም። የተከማቸው በረከት ክበረዋ የሚሉ ሰዎች እያልኩ ያለው ምንድን ነው? ከቅድም 6000 ብር ባንክ ከሚሆን ይነጋ ቢገባ ይሻላል እያልኩ ስራ ይሰራል። ያ 6000 ብር በሰው ስም የሚነግር ሰው አልደረሰም። 6000 ነገ ስመጣ ስራ የሚሰራው ይሁን 6000 ተጠራቅሞ ይነጋ ሚሊዮን ሆነ አይደለም። እነሱ ጋር ሲቀመጥ እኮ 6000 ነው የሚሰራው። በቃ አንተ እኮ ሚሳበ ደግሞ አነ ደግሞ የሰዎች ተስፋና እምነት ጀምራለሁ። በአንድ ልጅና ተቋርጦ ይተርፍላችሁ ስድስት መመለስ ወለ አንተ ተነስተህ ምን ወሰድክ? ማስረጃ አለ ያለ ስንት ሆነ? አንድ ላይ 2 ሚሊዮን ከምናምን ስንቱ ተሰበሰበ? ከአንድ ሰው ስንት ነው ያገኘው? እሺ 6000 ብር ኬስ ላይ ሆኖ ምን ይሰራል? እስኪ ንገረኝ። እኔ በንግድ ነው የተቀበልኩት፣ በቸርች በኬሳ ነው ምን ይሰራል? ንገረኝ። እኔ ጋር ስመጣ እኮ ሁለት ነው በቃ ይጠቅማቸው እያልኩ ያለው ምንድን ነው? ከቅድም 6000 ብር ባንክ ይነጋ ቢገባ ይሻላል እያልኩ ነው። ስራ ይሰራል። ያ 6000 ብር አይደለም የተቀበልኩት፣ በሰው ስምምነት ነው። 6000 ነጋ ሲመጣ ስራ የሚሰራ እኮ ይሁን 6000 ተጠራቅሞ ይነጋ ሚሊዮን ሆነ አይደለ? እነሱ ጋር ሲቀመጥ እኮ 6000 ነው የሚሰራ ነው። በቃ አንተ እኮ ሚሳበጥ እኮ የምትከፍለው ነው 6000 ብር። አነ ደግሞ እኮ የሰዎች ተስፋና እምነት ጀምራለሁ። በአንተ ልብና ቆጥዋ ብሎ ቆጥዋል። ሰዎች ይተርፍላችሁ የሚሰራበት መስሪያ ቤት 6000 መመለስ እኮ ለኛ ነበር። አንተ ተነስተህ ከህዝቡ 6000 ብር ወሰድክና ሜቢ አባሏ አይርላንዳዊ ስለሆነ ምን ወሰድ ማስረጃ አለ አይደል? ስንት ወሰድ? 6000 ከስንት ሰው ማስረጃ ስለዚህ ወደ 425 ነው የሚለው። ስንት ሆነ አንድ ላይ አይደለም 2 ሚሊዮን ከምናምን ስንቱ ተሰበሰበ? እንዳትዋሽ አድርገናት ነበረ። ስንት ተሰበሰበ? ከአንድ ሰው ስንት ነው ያገኘው? 6000 ብር በወር 500 ብር በአመት 6000 ብር ቆጥቧል። አገኘው። እሺ 6000 ብር ለሱ ኬስ ላይ ሆኖ ምን ይሰራል? አለና
እስኪ ንገረኝ። እኔ በንግድ ነው የተቀበልኩት በቸርች አይደለም። ሀገሬ ላይ ግን መዋሸት አትችልም። በኪሳቸው ምን ይሰራል ንገረኝ። እኔ ጋር ስመጣ እኮ 2 ሚሊዮን ነው እና በቃ ስራ ሰራው። ለአዲስ አበባ ሸማቾች ይጠቅማቸው በርካሽ ዋጋ ማከፋፈል እያልኩ ያለው ምንድን ነው? ከቅድም 6000 ብር በአንተ ኪስ ከሚሆን እኔ ጋር ቢገባ ይሻላል እያልኩ ነው። የተቀበለቻቸው ነው ያለ ስራ ይሰራል። ያ 6000 ሰርቅ አይደለም የተቀበልኩት በሰው ስምምነት ተለጣፊ እንዴ ሱቆችን 6000 እኔ ጋር ስመጣ ስራ የሚሰራ እኮ ይሁን 6000 ተጠራቅሞ እኔ ጋር ሚሊዮን ሆነ አይደለ? እነርሱ ጋር ሲቀመጥ እኮ 6000 ነው የሚሰራ ነው በቃ እንዴ አንተ እኮ ሚሳ በልተህ እኮ የምትከፍለው ነው 6000 ብር። ይሄ እንግዲህ ሲምፕል እኔ ደግሞ እኮ የሰዎች ተስፋና እምነት ጀምራለሁ። ባንክ ብድርና ቆጠባ ብሎ ቆጥበዋል ሰዎች ይተርፍላቸው ሁኔታ ነው። ተቀበላ 6000 መመለስ እኮ ለኔ አንተ ተነስተህ ከህዝቡ 6000 ብር ወሰድክና እናንተ ስምሰጡ ሰዎች 1 ሚሊዮን ብር ስትሰጡ ምን ወሰድ 6000 ማረጃ አለ አይደል? ስንት ወሰድ? ከስንት ሰው ይሄን እንዴት ወደ 425 ነው የሚለው ብሩን ስንት ሆነ? አንድ ላይ አጠገባችሁ ብዙም ሳትቆ ብዙ ረዲያ 2 ሚሊዮን ከምናምን ስንቱ ተሰበሰበ? ዋሽቶ አደር ስንት ተሰበሰበ? ከአንድ ሰው ስንት ነው ያገኘው? 6000 ብር በወር 500 ብር በአመት 6000 ብር ቆጥቧል አገኘው። እሺ 6000 በእነርሱ ኬስ ላይ ሆኖ ምን ይሰራል? ውሸት ነውና እስኪ ንገረኝ። እኔ በንግድ ነው የተቀበልኩት በቸርች አይደለም። ተቆጠቡ። በኪሳቸው ምን ይሰራል ንገረኝ። እኔ ጋር ስመጣ እኮ 2 ሚሊዮን ነው እና በቃ ስራ ሰራውበት ይጠቅማቸው እንዴ እያልኩ ያለው ምንድን ነው? ከቅድም 6000 ብር በአንተ ኬስ ከሚሆን እኔ ጋር ቢገባ ይሻላል እያልኩ ነው ያለው። ስራ ይሰራል። ያ 6000 ሰርቅ አይደለም የተቀበልኩት በሰው ስምምነት እንዴ 6000 እኔ ጋር ሲመጣ ስራ የሚሰራ እኮ ይሁን 6000 ተጠራቅሞ እኔ ጋር ሚሊዮን ሆነ አይደለ? እነርሱ ጋር ሲቀመጥ እኮ 6000 ነው የሚሰራ ነው በቃ 32 ግዛም እስከ 100 አንተ እኮ ሚሳ በልተህ እኮ የምትከፍለው ነው 6000 ብር። እኔ ደግሞ እኮ የሰዎች ተስፋና እምነት ጀምራለሁ። ባንክ ብድርና ቆጠባ ብሎ ቆጥበዋል ሰዎቹ ይተርፍላቸዋል። 6000 መመለስ እኮ አንተ ተነስተህ ከህዝቡ 6000 ብር ወሰድክና ምን ወሰድክ? 6000 ብር ማረጃ አለ አይደል? ስንት ወሰድክ? 6000 ከስንት ሰው ወደ 425 ነው የሚለው ስንት ሆነ? አንድ ላይ 2 ሚሊዮን ከምናምን ስንቱ ተሰበሰበ? ስንት ተሰበሰበ? እንዴ ስንት ከአንድ ሰው ስንት ነው ያገኘው? 6000 ብር በወር 500 ብር በአመት 6000 ብር ቆጥቧል አገኘው። እሺ 6000 በእነርሱ ኬስ ላይ ሆኖ ምን ይሰራል? እስኪ ንገረኝ። እኔ በንግድ ነው የተቀበልኩት በቸርች አይደለም። በኪሳቸው ምን ይሰራል ንገረኝ። እኔ ጋር ስመጣ እኮ 2 ሚሊዮን ነው እና በቃ ስራ ሰራውበት ይጠቅማቸዋል እንዴ እያልኩ ያለው ምንድን ነው? ከቅድም 6000 ብር በአንተ ኬስ ከሚሆን እኔ ጋር ቢገባ ይሻላል እያልኩ ነው ያለው። ስራ ይሰራል። ያ 6000 ሰርቅ አይደለም የተቀበልኩት በሰው ስምምነት ነው እንዴ 6000 እኔ ጋር ሲመጣ ስራ የሚሰራ እኮ ይሁን 6000 ተጠራቅሞ እኔ ጋር ሚሊዮን ሆነ አይደለ? እነርሱ ጋር ሲቀመጥ እኮ 6000 ነው የሚሰራ ነው በቃ እንዴ አንተ እኮ ሚሳ በልተህ እኮ የምትከፍለው ነው 6000 ብር። እኔ ደግሞ እኮ የሰዎች ተስፋና እምነት ጀምራለሁ። ባንክ ብድርና ቆጠባ ብሎ ቆጥበዋል ሰዎቹ ይተርፍላቸዋል። 6000 መመለስ እኮ አንተ ተነስተህ ከህዝቡ 6000 ብር ወሰድክና ምን ወሰድ? 6000 ማረጃ አለ አይደል? ስንት ወሰድ? 6000 ከስንት ሰው ወደ 425 ነው የሚለው ስንት ሆነ? አንድ ላይ 2 ሚሊዮን ከምናምን ስንቱ ተሰበሰበ? ስንት ተሰበሰበ? እንዴ ስንት ከአንድ ሰው ስንት ነው ያገኘው? 6000 ብር በወር 500 ብር በአመት 6000 ብር ቆጥቧል አገኘው። እሺ 6000 በእነርሱ ኬስ ላይ ሆኖ ምን ይሰራል? እስኪ ንገረኝ። እኔ በንግድ ነው የተቀበልኩት በቸርች አይደለም። በኪሳቸው ምን ይሰራል ንገረኝ። እኔ ጋር ስመጣ እኮ 2 ሚሊዮን ነው እና በቃ ስራ ሰራውበት ይጠቅማቸዋል።